ችንጋራ ይሆን። እስኪ ስለ አጋንንት እናውራ ዛሬ። አጋንንት ምንድን ናቸው? አጋንንት ማለት ግብራዊ የሆነ እንጂ አካላዊ አይደለም። አጋንንት ማለት ግብርን የሚገልጥ ነው። አጋንንት እንደምታውቋቸው ከቅዱሳን መላእክት ጋራ በተፈጥሮ አንድ ናቸው። እርኩሳን መናፍስት ማለት ነው። በተፈጥሮ ከመላእክት ጋር አንድ ናቸው፣ ግን አጋንንት ይባላሉ። ያ ግብራቸው ነው፣ ክህደታቸው ማለት ነው። ትዕቢታቸው፣ ስራቸው ማለት ነው አጋንንታዊ የተባለው። ታዲያ የሚገርማችሁ አጋንንት በመንፈሳዊ ዓለም ብቻ አይደለም፣ በምድራዊ ዓለምም አጋንንት አሉ። የሚገርማችሁ ከመላእክት መካከል አጋንንት የሆኑ አሉ። በጣም የሚገርማችሁ ከሐዋርያት መካከልም አጋንንት ነበረ። ከነቢያት መካከልም ሐሰተኞች ነቢያት አጋንንት ነበሩ። ከመነኮሳት መካከልም አጋንንት አሉ። የሚገርማችሁ በጣም የሚያሳዝነው ዓለምን ንቀው በምንኩስና ዓለም በገዳም እየኖሩ ግን አጋንንት ይሆናሉ። ልክ እንደ ይሁዳ ማለት ነው። የሚገርምና የሚደንቅ ይሄ ነው። አጋንንት ማለት እንዳልኳችሁ ግብር ነው። የዲያብሎስ ግብር የሚያደርግ አጋንንት ነው። ስጋ የለበሰ አጋንንት፣ ስጋ ያለበሰ አጋንንት አለ። ይሁዳ እንግዲህ ሐዋርያ ነው፣ ግን አጋንንት ነው። ግብሩ አጋንንት ነው። ልክ እንደዚህ መነኮሳት ሆነው በገዳም እየኖሩ ዘረኞች፣ ገዳዮች፣ አስገዳዮች አጋንንት አሉ። የሚገርመው በዓለምም እየኖሩ አጋንንት እንዳሉ በገዳማት የሚኖሩ አጋንንት አሉ። በአየር የሚኖሩ መናፍስት አጋንንትም አሉ። በምድር የሚኖሩ ስጋ ለበስ አጋንንት አሉ። ይህንን የታዘብኩት የሚገርም ማለት ነው። ግን ይደንቃል። ማቄን ጨርቄን ሳይል ሚስቴን ንብረቴን ሳይል ክርስቶስ የተከተለው ይሁዳ አጋንንት ነበር። ግብሩ የአጋንንት ነበረና አጋንንት ነበር ማለት ነው። ግን የሚገርም ነው። ከዓለምም አልሆነም ከጌታም አልሆነም። እንደዚህ የሆኑ በየገዳማቱ አሉ፣ በየአድባራቱ አሉ፣ በየከተማውም አሉ። የሚገርም እኮ ነው። ወይቼ ዓለም ስንት ነገር ታሳየን። ግን ስንት ነገር እንስማ፣ ስንት ነገር እንመልከት። ይደንቃል። እግዚአብሔር ከአጋንንታዊ ግብር ያድነን በቸርነቱ።